እግዚአብሔርን እንዴት በታዘብ ነው። እናቱ የሞተችበትና እናቱ ወንዝ የወረደችበት እኩል ያለቅሳሉ የሚለው የኢትዮጵያውያን ስነ ቃል ጠለቅ ብለው ሲመረምሩት የታጨቀና ጥልቅ እሳቤ ያለው ነው። እናቱ ወንዝ የወረደችበት ልጅ መለየቱ ለአጭር ጊዜ ቢሆንም ምርር ብሎ ያለቅሳል። የለቅሶ መጠንና የስሜቱ መጎዳት እናቱ ላትመለስ ለዘላለም በሞት የተለየችው ልጅ ከሚያለቅሰው መጠን ጋር እኩል መሆኑ ይገርማል። የአምላክ የፍትሐዊነቱ መገለጫ ነገር ቢኖር የሰው ልጆች የሚያሳዝናቸውና የሚያስደስታቸው ነገር፣ ጉዳይ፣ ሁኔታ ወይም ቁስ የተለያየ ቢሆንም የሚያሳድርባቸው የስነ ልቦና ተጽዕኖ ተመሳሳይ መሆኑ ነው። አንዲት የሆሊውድ ተዋናይ መስታወት ፊት ቆማ ክብደቴ ጨመረ ብላ የምትጨነቀውና የምታዝነው መጠን አንዲት እናት ለልጆቿ እራት የምታቀርበው አጥታ ከምትጨነቀው ጋር እኩል ነው። ነግዶ ለማትረፍ ተፍ ተፍ የሚል ሱቅ በደረቴ አስመጭና ላኪ ኪሳራቸው፣ ትርፋቸው፣ ስሜቱ ተመሳሳይ ነው። አንድ በኮንቴነር ከቻይና ያስመጣው ዕቃ ሕገወጥ ነው ተብሎ በጉምሩክ የተያዘበት የናጠጠ ሀብታም የብስጭቱ መጠን መንገድ ዳር ቆሎ ስትሸጥ ጥጋበኛ የደፋባት ምስኪን ሴት ብስጭት ጋር በስነ ልቦና ሚዛን አንድና ተመሳሳይ ነው። የኒውዮርክም የአያሻራው አገር የጭልጋ ከተማ አይከል ነዋሪም የከተሜነት ትግሉና ስነ ልቦናው ያው ስልጡን ነኝ የሚል ነው። ሲያርስ የዋለ ገበሬ፣ በመንገድ ሲናውዝ የዋለ ነጋዴ፣ ወንበር ላይ ቁጭ ብሎ የዋለ ቢሮክራት ማታ ቤት ገብተው ደከመኝ ሲሉ ስነ ልቦናው ተመሳሳይ ነው። ጫማ የሌለውም እግር የሌለውም ሐዘኑ ተመሳሳይ ነው። ያጣውም ያነሰውም ቅሬታው አንድ አይነት ነው። የያዘም አዘነ ያልያዘም አዘነ እንዲሉ ኢትዮጵያውያን ሊቃውንት አንድ ወረት የገባለት ሀብታም ዘመናዊና ውድ መኪና ገዝቶ ሲረከብ የሚሰማው ኩራትና ደስታ አንድ አርሶ አደር ሰጋር ፈረስ ገዝቶ እየጋለበ ወደ ቤቱ ሲሄድ ከሚሰማው ደስታ ጋር እኩል ነው። ድሮ ገጠር ልጆች ሆነን ለጥምቀት አንዲት ጠብቆ ሲገዛልን የሚሰማን ደስታ አሁን ለልጆቻችን ብራንድ ልብስ ስንገዛላቸው ከሚሰማቸው ሙረቃ ያነሰ አልነበረም። በአገዳና በሸንበቆ ውልብልቢት ሰርተው የሚጫወቱ የገጠር ልጆች የሚሰጣቸው ደስታ አሁን በከተማ ለልጆቻችን የኤሌክትሮኒክስና ሮቦቲክ የሆኑ መጫወቻ ስንገዛላቸው ከሚሰጣቸው ደስታ ጋር እኩል ነው። በአሮጌ ካልሲ ኳስ ሰርተው የሚጫወቱ የድሃ ሰፈር ልጆች ጨዋታው የሚሰጣቸው እርካታ ዘመነኛ ልጆች በሽቦ አጥር ታጥሮ አረንጓዴ ምንጣፍ ተነጥፎበት በቆዳ ኳስ ሲጫወቱ ከሚሰማቸው ደስታ የተለየ አይደለም። የአገሬ ባላገር ማኅበርና ሰንበቴ ሲጠጣ ጠላውን በዋንጫና በሽክና ሞልቶ ሲያውካካ አብሮነቱና ደስታው በክርስቲያን ብርጭቆ ሻምፓኝ ከሚቀርብበት የውድ ሆቴሎች ግብዣ ፈጽሞ አያንስም። ዝሆንም ለሆዱ ጥንቸልም ለሆዱ በአንድ ተያይዘው ወደ ወንዝ ወረዱ እንዲል ያገሬ ብሂል። ዝሆንና ጥንቸሉ ወንዝ ደርሰው ውሃ ቢያጡ ጥማቱ እኩል ነው። ውሃው ኖሮ ዝሆኑ አንድ በርሜል፣ ጥንቸሉ ሩብ ብርጭቆ ጠጥተው እርካታው እኩል ነው። ዓመት በዓል ሲመጣ ዶሮ ሊገዛ ወደ ገበያ የሚወጣውም ሰንጋ፣ በሬ ሊገዛ የሚወጣውም አባወራ የዋጋ ጭንቀት ሲገዛውም ደስታው እኩል ነው። በሜካፕ አጊጣ በሊሙዚን የተንፈላሰሰችው በነጠላ ተሸፍና በበቅሎ የመጣችው ሙሽራ የሙሽርነት ስሜቱ አንድ አይነት ነው። የባለ መኪናውም የእግረኛውም ሚዜ ሎጋው ሾ ስሜቱ አንድ ነው። ሊሙዚኑ ትዳሩን ከፍ አያደርገውም፣ በበቅሎ መሆኑም አያሳንሰውም። የትዳር ስሜቱ በቪላ ቤትም ይሁን በጎጆ ያው አንድ ነው። ይህች ዓለም ሀብታሞች ብቻ የሚደሰቱባት፣ ድሆች ብቻ የሚያዝኑባት፣ ሀብታሞች የማያለቅሱባት፣ ድሆች የማይስቁባት ብትሆን ኖሮ እግዚአብሔርን እንዴት በታዘብ ነው። ሰላም ተወዳጆች፣ ይህ ዶክተር አለማየሁ በፌስቡክ ገጹ ካሰፈረው ጽሑፍ የተወሰደ ነው። ተመሳሳይ መልእክቶች እንዲደርሷችሁ ቻናላችን ሰብስክራይብ በማድረግ ቤተሰብ ይሁኑ።